እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር የተባረከ ይሁን። የእግዚአብሔርን ቃል በጋራ የምናጠናበት መድረክ ነው ይሄ። ሌላው ወንጌል ኢየሱስ ክርስቶስ ያድናል ብሎ ለመናገር ሌላኛው አማራጭ ስለሆነ ነው ይህንን መስመር የመረጥኩት። ስሜ አበባ ይባላል። የእግዚአብሔርን ቃል እንማራለን። መንፈስ ቅዱስ እንዳስተማረን እንማማራለን። ዛሬ የእግዚአብሔርን ቃል የምናጠናው በመዝሙር 27 በቅንፍ ከቁጥር 1 እስከ 4 ያለውን ዳዊት ሳይቀባ የዘመረውን መዝሙር ነውና እንደዚህ አነበዋለሁ። በጌታ በኢየሱስ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰነካከሉና ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷን እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን አይ ዘንድ መቅደሱን እመለከት ዘንድ ይላል ዳዊትና እግዚአብሔር የተባረከ ይሁን። ጌታ እንዲያስተምረን እንጸልያለን። የጌታ መንፈስ የኢየሱስ መንፈስ አስተማሪ መንፈስ ነውና ጌታ ሆይ በልጅ በኢየሱስ ክርስቶስ ደህንነትን ስለሰጠህን እናመሰግንሃለን። ወልድ ያለው የዘላለም ሕይወት አለው ተብሎ እንደተጻፈ ወደኛ ቤት የመጡት እግሮች የተባረኩ ይሁኑ። በዓለም ሁሉ ላይ ኢየሱስ የእግዚአብሔር ልጅ እንደሆነ ማመን እንዲሆን፣ ለምድር ሁሉ ሰላም እንዲሆን፣ ይሄ ብርሃንና ሕይወት የሆነው የእግዚአብሔር ልጅ ለሰው ሁሉ የተገለጠ እንዲሆን በኢየሱስ ክርስቶስ ጸለይኩኝ። የትኛውም የጨለማ አሰራር በስምህ የፈረሰ ይሁን። በጌታ በኢየሱስ ስም የሰጠህንን ቃል ባርክልን። አሜን። እግዚአብሔር ይባረክ። እንግዲህ ዳዊት ይህንን ቃል የሚናገረው ሳይቀባ በፊት ነው። እግዚአብሔር ምኔ ነው ይላል ዳዊት፣ ብርሃኔ ነው፣ ከሳኦል ጦር ያመለጥኩበት፣ ከወንድሞቼ ዛቻ የተሰወርኩበት፣ ብቸኛ በሆንኩባት ምድር ላይ የእግዚአብሔር ብርሃን ከጠላቶቼ ሁሉ ያስመለጠኝ እሱ እግዚአብሔር ነው ማለቱ ነው። እግዚአብሔር ብርሃኔ ነው ራሱ። እግዚአብሔር የተባረከ ይሁን። ታስታውሳላችሁ፣ ሳኦል ዳዊትን እስከ ሞት ድረስ ነው የፈለገው። ና ብሎ ወደ ቤተ መንግስት አስጠግቶ ጎልያድ የወደቀ ግን ሴቶቹ ዘፈኑ ይላል አይደለም? ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ አሉ። ዳዊት ዝፈኑ አላላቸውም፣ ግን እነሱ ዘፈኑ። ከጎልያድ ከአስጨናቂው ጎልያድ መውደቅ ይልቅ የሱ ሺህ እና የዳዊት እልፍ በጣም ከነከነው ሳኦልን። ስለዚህ እስከ ሞት ድረስ ነፍሱን አሳደዳት። ቤተሰቦቹም ጋር ስትሄዱ ዳዊት ኤልያብ ታስታውሳላችሁ፣ የዚሁ ጎልያድን ሊጥል የሄደ ቀን እኔ አንተ የልብህን ኩራትና ትዕቢት አውቃለሁ አለው። ዳዊት ግን እግዚአብሔር እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁ ነው ያለው። ስለዚህ በቃ ማንም የማያውቀው ቤተሰቡ የረሱት እናትና አባቴ ትተውኛል ሁላ ይላል ዳዊት እና በቤተሰብ የተነሳ መልካም ጦርነቱን የተዋጋለት ሳኦል ጠላት የሆነው ሰው ምንም ሰው የሌለው ሰው ነው በምድርና ግን እግዚአብሔር ለኔ ያለ ዳዊት ብርሃኔ ነው። ምክንያቱም ሳኦል ባለጊዜው ሳኦል ነው፣ ጦር ያለው ሳኦል ነው። ዳዊትን ከዛች ቀን በኋላ ሲያሳድደው ምድረ በዳ ለምድረ በዳ ሲሄድ በጣም ተቀራርበው ያውቃሉ። አጠገቡ እንዲህ አንድ ጫካ ውስጥ ሁሉ ተገናኝተው ያውቃሉ። ግን ዳዊትን አላየውም። የእግዚአብሔር ብርሃን ዳዊትን ሸፍኖት ነበረ። ዳዊት ላይ ብርሃን ሲበራ እዛኛው ላይ ጨልሞ ተኝቶ ኧረ ሳኦል ምን እያደረክ ነው? ለምንድን ነው የምታሳድደኝ ሲለው ልጄ ነህ፣ የልጄ ድምፅ ነው እያለ ያለቅስ ነበረ። ስለዚህ እግዚአብሔር ከሳኦል ጦር ከሰዎች 40 ዓመት ከሚነሳበት ብዙ ልዩ ልዩ ጦርነት ውስጥ የከረመ ሰው ነው ዳዊትና በዛ ሁሉ ውስጥ እግዚአብሔር ብርሃኔ። ሃሌሉያ! ጌታ ኢየሱስ የዓለም ብርሃን ነው። ሰው ሆኖ የመጣው ያ የእግዚአብሔር ልጅ በእውነት የዓለም መድኃኒት ነው፣ የነፍስ መድኃኒት ነው፣ የስጋ ብርሃን ነው። እግዚአብሔር ብርሃኔና መድኃኒቴ ነው አለ ዳዊት። የእግዚአብሔር ብርሃን ከዚህ ሁሉ ጦርነት አስመለጠው።
ደግሞም ባሳለፍኳቸው 40 ዓመታቶች ውስጥ ማንም የሌለው ብቸኛ በመሆኔ አንደኛ ብቸኝነት ያስከፋል፣ ይጨንቃል ራሱ። በነዛ በተጨነቁባቸው ቀናቶች ሁሉ እግዚአብሔር ብርሃንና መድኃኒት እየሆነኝ አሻገረኝ ማለት ነው። የጭንቀት መድኃኒቴ ነው። የብቸኝነት መድኃኒቴ ነው። ሰልፍ ሲነሳብኝ የሚሸሽገኝ እግዚአብሔር ነው ብርሃኔ እያለ እግዚአብሔር ብርሃኔና መድኃኒቴ ነው አለ። ለእኔና ለእናንተም ጌታችን ኢየሱስ ሰው ሆኖ የመጣው ኢየሱስ የእግዚአብሔር ብርሃን ነው። ወደ ህይወታችን ሲመጣ ብርሃን ሆነልን። ከጨለማ አስተሳሰብ ነፃ ወጣን። የታደሰ አእምሮ ባለቤት ሆነን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ተናገረን። እግዚአብሔር ይባረክ። ለዚህ ነው እናንተን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት የሚናገር ምርጥ ትውልድ ተባለ። ከመናገር ውጭ ምን አማራጭ አለ ስለ ኢየሱስ? ምክንያቱም ብርሃኑን ተቀብለናል። ያስጨናቂውን ዘንግ ሰብሮልናል። በህይወት ኖረናል። ህይወትን አይተናል። እግዚአብሔር የተባረከ ይሁን። ለእኛም ጌታ ኢየሱስ ለአዲስ ኪዳን ነዋሪዎች ብርሃንና መድኃኒታችን ነው። እግዚአብሔር የተባረከ ይሁን። የትኛውም ጨለማ አስተሳሰብ፣ የትኛውም የኃጢአት ኃይል በዚህ ብርሃን የተገፈፈ ይሁን። አዚም የወደቀበት የትኛውም ምድር ላይ በጌታ በኢየሱስ ክርስቶስ ስም ብርሃን ነፃ የወጣ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ብርሃኔና መድኃኒቴ ነው አለ። ከሳኦል ማስጣለኝ ወንድሞች የሚናገሩትን ችላ ብዬ ያለፍኩኝ እግዚአብሔር ወዳየልኝ መድረሻዬ ነው የእግዚአብሔር ብርሃን ማለቱ ነውና የሚያስፈራኝ ማን ነው ቢለው የሚያስፈሩ ብዙ ሰዎች ነበሩ መሬት ላይ። ግን የሚያስፈራኝ ማን ነው፣ የሚያስደነግጠኝ ማን ነው የሚል ሰው የእግዚአብሔር ብርሃን የከበበው ሰው ብቻ ነው። እግዚአብሔር መድኃኒት የሆነለት ሰው ብቻ ነው። አንዳንዱ የማይደረስበት በሽታ አለ፣ አንዳንዱ የማይደረስበት ችግር አለ። ለዛ ሁሉ ብርሃን እያበራ መፍትሄ የሚሰጥ የእግዚአብሔር ልጅ ኢየሱስ ብቻ ነው። ሃሌሉያ። ስለዚህ መደንገጥ አልችልም፣ መፍራት አልችልም የሚል ሰው በእግዚአብሔር ብርሃን የተጋረደ ሰው ነው ማለት ነው። እንደ ዳዊት አሉ እኮ ሰዎች አስጨናቂዎች የቀረቡ ስጋዬን ይበሉ ዘንድ ስጋህን ለአሞራ እንሰጣለን ስንት ተብሏል። ጎልያድን ብሎት ያውቃል፣ ግን አልሰጠም። እንደ ማነሱ አይደለም፣ እንደ ትንሽነቱ አይደለም፣ የጦር ሰት እንደሌለው አይደለም። የእግዚአብሔር ብርሃን ትልቅ ነው። አሜን ሃሌሉያ። ጋርዶ አሻገረ። ስለዚህ እኔ ሰራዊት ቢሰፍር ምን አለልም ልቤ አይፈራም። ግን እግዚአብሔር አንድ ነገር ካንተ ፈልጋለሁ። ምን ስትሉት በቤት በዚህ ብርሃንና በዚህ መድኃኒትነት ለዘላለም መኖር ስለምፈልግ መቅደስን እመለከት ዘንድ በቤትህ እኖር ዘንድ ኃይልና ጸጋ ስጠኝ እያለ ይጸልያል። እግዚአብሔር ይባረክ። ይህን ካለ በኋላ ምክንያቱም የእግዚአብሔር ብርሃን ከጋረደኝ፣ የእግዚአብሔር መድኃኒትነት ካኖረኝ፣ በቃ በእግዚአብሔር ቤት በዚህ ፕሬዘንስ ውስጥ መኖር ነው የምፈልገው። ማንም አይነካኝም ማለቱ ነው። ስለዚህ ልና የመጨረሻዋ ክፍል እግዚአብሔርን ደስ የሚያሰኘውን አይ ዘንድ ይላል። እግዚአብሔር ደስ የሚያሰኘው ምንድን ነው በዚህ ምድር ላይ ካላችሁ፣ ዓለም ሳይፈጠር በክርስቶስ ኢየሱስ እንደመረጠን በእኛ የሚሰራ ስራ አለ። በእኛ ብቻ የሚሰራ፣ በአንተ የሚሰራ፣ በአንቺ የሚሰራ እግዚአብሔር ያቀደው በሆኑ ሰዎች ብቻ አይደለም እግዚአብሔር የሚሰራው። ትርፍ ሰው የለውም። ዓለም ሳይፈጠር ባቀደብን እቅድ እሱን ሲሰራብን የእግዚአብሔር ደስታ ይፈጸማል ማለት ነው። ስለዚህ ዳዊት ላይ ምን ሆነ ካላችሁ፣ ከዚህ ሁሉ የመከራ ዘመን በብርሃንና በመድኃኒትነት ሲመራው ቆይቶ እግዚአብሔር ወዳየለት ንግስና ደረሰ። ንግስና እኮ ብዙ ሰው ደርሶ ያውቃል። ቁም ነገሩ ንግስና መድረስ ነው ወይ ካላችሁ አይደለም። በዳዊት ንግስና ዘመን ምን ሆነ ካላችሁ፣ ምድር ሁሉ በእስራኤል አምላክ እንዳለ አወቀች። አስታሮት ብዙ ጣዖታት በሚመለኩበት ምድር ላይ ዳዊት ስትሉት እግዚአብሔር የሚል ታፔላ አለ፣ ላዩ ላይ የእግዚአብሔር የሚል አለ። ሃሌሉያ። ስለዚህ ምድር ሁሉ በእስራኤል ጎልያድንም ሲጥለው ይሄን ቃል ነው የተጠቀመው። ምድር ሁሉ በእስራኤል አምላክ እንዳለ ያውቅ ዘንድ ራስን ከላይ ለዛሬ ያነሳዋል። እግዚአብሔር ይባረክ። ስለዚህ የእግዚአብሔር ብርሃንና መድኃኒትነት ሲመራ ወዳየልን እንደርሳለን። የእግዚአብሔርን ደስታ እንኖራለን። በልባችን እግዚአብሔር ደስ የሚለውን እንፈልጋለን። ዓለም ሳይፈጠር በእኛ የታቀደው ሰርተን እናልፋለን። ይሄ ነው ትልቅ ነገር። እግዚአብሔር የተባረከ ይሁን። ስለዚህ ዳዊት ያየለትን ኖሮ እግዚአብሔር ያሰመረለትን ሮጦ በእግዚአብሔር ብርሃንነትና መድኃኒትነት ተጋርዶ ዘመኑን በመልካም ጨረሰ። እግዚአብሔር ይባረክ። እንደለመነው እግዚአብሔር በቤቱ እንዲኖር ጸጋ ሰጠው። ክብር ለጌታ ይሁን። የልመና ቃል የሚሰማ እግዚአብሔር የተባረከ ይሁን። ለእኔና ለእናንተም ለምታደምጡኝ ሁሉ እግዚአብሔር ብርሃናችንና መድኃኒታችን ነው። የእግዚአብሔር ልጅ ኢየሱስ ብርሃን ነው። የእግዚአብሔር ልጅ ኢየሱስ ለነፍስም ለስጋም መድኃኒት ነው። ተፈውሰንበታል። በብርሃኑ አምልጠንበታል። እግዚአብሔር በተለይ ከጨለማው መንግስት በኢየሱስ ክርስቶስ ስም አምልጠናል። ክብር ለጌታ ይሁን። ለምትሰሙኝ ሰዎች ኢየሱስ ያድናል። ብርሃን ነው። የምናወራው ስለ ሃይማኖት ሳይሆን ስለ መዳን ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው።
በዚህ ብርሃንና ህይወት ውስጥ ይኖራል። ጌታ የተባረከ ይሁን። የእግዚአብሔር ሰላም፣ የእግዚአብሔር ብርሃንነት፣ የእግዚአብሔር መድኃኒትነት በምድር ሁሉ ይሁን። ለታመማችሁ የእግዚአብሔር መድኃኒትነት ይሁን። ለጨለመባችሁ የእግዚአብሔር ብርሃንነት፣ የኢየሱስ ክርስቶስ ብርሃንነት ወደ ምድር ሁሉ ይፍሰስ። በቤታችሁ ሰላም ይሁን። ለታመመ ትዳር ሰላም ይሁን። ለታመመ ህይወት ሰላም ይሁን። ለታመሙ አእምሮች በኢየሱስ ክርስቶስም የእግዚአብሔር መድኃኒትነት ዛሬ ይፍሰስ። ለዚህ ነው ዳዊት መድኃኒትን ብርሃንም ይዞ በሰላም ደረሰ። የእግዚአብሔርን መድኃኒትነትና ብርሃን ስንይዝ እግዚአብሔር ወዳየልን እንደርሳለን። ጌታ የተባረከ ይሁን። ሰላም በምድር ሁሉ ይሁን። ጸጋና ሰላም ተሞሉ። የእግዚአብሔር ብርሃንና መድኃኒትነት ቤታችሁን ይጋርድ። በጌታ በኢየሱስ ስም አሜን። እንጸልያለን። ኃያል ሆይ በኃይል ኃያል አደረገኝ፣ ብርቱ ሆይ በብርታት ብርቱን አደረከኝ። እየማርከኝ 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 የእግዚአብሔር ምሕረት በምድር ሁሉ ይሁን። የታሰሩ ይፈቱ፣ የታመሙ ይነሱ። ጌታ ኢየሱስን የማያውቁ እግዚአብሔር ብርሃን ዛሬ ይብራላቸው። አንተ ወደ ዓለም የመጣኸው የዓለም ብርሃን ነህና በኢየሱስ ክርስቶስን በሚያደምጡኝ ሰዎች ሁሉ ላይ ብርሃንህ እንዲበራ ጸለይኩኝ። ሕይወት የሆነው ክርስቶስ እንዲገለጥ በቤታቸው ጸልያለሁኝ። የታመሙ ይነሱ። ሰው የለኝም ላሉ ጸልያለሁ። መድኃኒት መግዛት ላቃታቸው፣ ሰውም ላጡ በኢየሱስ ክርስቶስ የእግዚአብሔር መድኃኒትነት በቤታቸው ዛሬ እንዲፈስ በጌታ ስም ጸለይኩኝ። በጭልምልም ላለባቸው ግራ ለተጋቡ ሰዎች የእግዚአብሔር ብርሃን ዛሬ በቤታቸው እንዲያበራ ኢየሱስ ክርስቶስ የእግዚአብሔር ልጅ ወደ ጓዳቸው እንዲገባ ጋበዝኩ። ክብር ላንተ ይሁን። አንተ ወደ ዓለም የመጣኸው የዓለም ብርሃን ነህና እንሰግድልሃለን። አምልኮና ውዳሴ ላንተ ብቻ ይሁን። ጌታ ኢየሱስ አንተ በእውነት መድኃኒት ነህ። ተመስገን። ኢየሱስ ያድናል፣ ብቻውን ያድናል። በኢየሱስ ስም አሜን። ተባረኩ።